ያምሻል እንዴ ልጅ? ሰው እኮ ናት። ቆይ እንዴት ነው እንደዚህ እያልሽ ያልሽው? ለድሮ ፍቅረኛ እያሰብክላት ነው አይደለ? አሁንም ልብ ውስጥ እንዳለች እኮ እያሳየኸኝ ነው። ኧረ እስኪ በፈጠሪ ዝም በይ። እቺ ልጅ አሁን ላለችበት ሁኔታ ተጠያቂ እኮ እኛ ነን አይደል? እኔ ሰላም እንደሆን ከፈለግ አሁኑኑ አይነን ከሷ ላይ አንሳ። እንደዛ ከሆነ ሊናሽ ሙሉ በሙሉ ሞቷል ማለት። እንዴት እዚች ምስኪን ልጅ ላይ እንደዚህ ጮች ይባታል? እኔ ላይ ስለ ህሊና አታንሳብኝ። ለእሷ ብለክ እኔን እየገፋኝ እንደሆነ አታውቅም? የሰው ህይወት ማዳንና መግፋት ምንድን ነው የሚያገናኝ? አንድ ነገር ልንገርሽ፣ እቺ ልጅ ህክምና ያስፈልጋታል። የራሷ ጉዳይ ብቻ። ከአንተም ከኔም ትራቅ። እዚህ ቤት ውስጥ ለአንድ ሰከንድ እንኳን ከአንተ ጋር ላያት አልፈልግም። ቆይ እንዴት ነው እንደዚህ እየጨከች ያልሽው? ይሄ እኮ የሰው ህይወት ነው አይደል? በጣም አውሬ ይሁንሽ። አዎ እጨክናለሁ። ለእኔ ካልታሰበልኝ ለማንም አላስብም። ይሄን ደግሞ በደንብ ወቅ። እኔ እያሰብኩላት ሳይሆን ሰብአዊነት ይዞኝ ነው። አንቺን ግን እንደማይሽ ከሆነ ሙሉ በሙሉ ተቀየረሻል። አልተቀየርኩም። አንተ ነው የቀየርከኝ። እሷን እያየው እኔ እዚህ ቤት መኖር አልችልም። ሊዛ በደንብ እጠብቅሻለሁ። በአሁኑ ሰዓት አንቺ ለእኔ በደንብ ታስፈልጊኛለሽ። ይህ ኤፍሬምና የናይልን ታሪክ ሙሉ በሙሉ የሚያበቃው በአንቺ አማካኝነት ነው። ሁለቱም በአንድ ላይ የማጠፋው በአንቺ ነው የምጫወትባቸው። አሁን ጨዋታው ይበልጥ እየሞቀ መጥቷል። የዘረጋሁት መረብ አንድ በአንድ ሰዎችን እየያዛቸው ነው። ሴትዮ ያምሻል እንዴ? አይነሻ ሰው መሆንሽን እንጂ የት እንደምትደርሽ አታውቂም። አንቺ ደግሞ የማንሽ ባለጌ! በእናትሽን ከፊት ለፊቴ ጥፊልኝ። ምን ትመስላለሽ? በእናትሽ እንዴ! ይቺ ግመል አንቺ ነሽ። እሺ ባለጌ! እኔ እኮ መንገዴን እየሄድኩ ነው። አንቺ እኮ ነሽ የገጨሽኝ። አብሽን ዝጊ። ከማን ጋር እየተነጋገርሽ እንደሆነ ያወቅሽ አልመሰለኝም። አሁን ጥፊ ከዚህ። እንዴ ባልጠፋስ ምን ታመጫለሽ? እራስሽ ገጭተሽኝ ደግሞ ጥፊ ትይኛለሽ እንዴ? እግዚአብሔር ያሳይሽ። ከየት የመጣሽ እብድ ነሽ እባክሽ? ከተማ ውስጥ እኮ ሰው ሁሉ እኮ ባለጌ ሆኗል። ባለጌው አንቺ ነሽ። ይኸውልሽ እኔ ከሰው ሀገር የመጣው ሰው ነኝ። ልሰራ እንጂ ከአንቺ ጋር ልጨቃጨቅ አይደለም የመጣሁት። የገጠር ድንጋይ ሁላ አሁን ሰዓቴን አትግዳይብኝ። በይ ጥፊ ከዚህ። ምን ትመስላለች እንዴ? እች ምን አይነት እብድ ናት? ወይ ፈጣሪ! ፊቷ ራሱ ሲያስፈራ። እንዴ ወዴት ልሄድ ነበረ? ቀልብሽን ያጥፋው። ቀልቤን አጠፋችሁ። ይቺ ማትረባ! እንዴ ናይሊ ነቀሽ? ፈጣሪ ይመስገን። በጣም ጨንቆኝ ነበር። ምን ትፈልጊያለሽ? ምን ላድርግልሽ? እውነት አንተ አጠገብ ያለ? እውነት አብረህ ሄደህ? አጠገብሽ ነኝ። ከዚህ በኋላ ምንም ነገር እንዳያሳስብሽ፣ እንዳትፈርሺ። ሁሌም የሚወገገውን ይሆናል። አንተ ለእኔ እንደዚህ ስትሆን በጣም ደስ ይለኛል። ድሮአችንን ያን ያስታውሰኛል። ናይሊ አንቺ ምንም ነገር እንድትሆኝ አልፈልግም። አንቺ በጣም ሲበዛ ጥሩ ሰው ነሽ። ለአንቺ የሚገባሽ ጥሩ ነገር ነው። አንተ ሁሌ አጠገቤ ካለ በጣም ደስ ይለኛል። ህመሜ ሁሉ ነው የሚጠፋው። ናይሊ እንደዚህ አትበይ። እኔ ለራሴ ራሴን እየወቀስኩ ነው እየኖርኩ ያለሁት። እባክሽ ለአንቺ የሚገባሽ ነገር እያደረኩ እንዳልሆነ አውቃለሁ። የኔም አይደለም። ነገሮች ሁሉ የተበላሹት በሌሎች ሴራ ነው። በእርግጠኛ ለማራራቅ በጣም ብዙ ነገር ተሰርቷል። ግን አታስቢ፣ እውነቱ ቀስ እያለ መምጣቱ አይቀርም። አጠገቤ ከሆንክሽ። ግን እሷስ ሊንዛ በጣም ነው የምጠላኝ። ስለ እሱ ሀሳብ አይግባሽ። ሁሉንም ነገር እናያስተካክላለን። አሁን ግን ይልቅ ውሃ መጠጣት አለብሽ። ወይ ይዤልሽ ልምጣ? እሄዳለሁ። እኔ እዚህ ቤት ምንም የምሰራው ነገር የለም። ወደ መጣሁበት እመለሳለሁ። እንዴት ፍቅርሽን ጥለሽ ትሄጃለሽ ሊዛ? ለናሂል ስትይ ሙሉ ህይወትሽን ልታበላሽ ነው? ለናሂል ብዬ አይደለም የሚሄደው። እኔ ለራሴ ክብር ስላለኝ ነው የሚሄደው። እሷን እያየ እዚህ ቤት ውስጥ እኔ መቆየት አልችልም። ለናሂል ነው እንጂ ለእሷ ብለሽ እኮ ነው እየሄድሽ ያለሽው። ኤፍሬም እኮ እስካሁን ያፈቅራታል። እንዴት ሜዳውን ጥለሽላት ትሄጃለሽ?
አያፈቅራትም። ኤፍሬም እኔን ነው የሚያፈቅረው። እኔ እኮ ህጋዊ ሚስቱ ነኝ። ስሚኝ ልዛ፣ ኤፍሬም እኮ እራሱ ነው አፈቅራታለሁ ያለኝ። እውነቱን ተቀበይና ተጋፈጪው። እሺ የራሳቸው ጉዳይ፣ እንደፈለጉ ይሁኑ። እኔም እኮ የራሴ ህይወት አለኝ። ለናሂሊ ብለሽ ፍቅርሽን ጥለሽ ልጅ ነው ማለት ነው? ቆይ ይሄን ያክል ፈሪ ነሽ? እኔ በአንቺ ቦታ ብሆን ግን ቁጭ ብዬ ክብሬን አስከብር ነበር። ዳዊት ታዲያ ምን አድርጌ ትለኛለህ? ነገሮች ሁሉ እኮ እያበዱ ነው። እኔማ ጭንቅላቴ ራሱ ሊፈነዳ ነው። ስሚኝ ልዛ፣ መልሰሽ ኤፍሬምን ወደ ራስሽ አምጪው። እሱን ለማድረግ ደግሞ እኔን ከሰማሽ እኔ ያግዝሻለሁ። ምን አይነት ነገር ነው የምታወራው ዳዊት? እኔ እኮ እሱን ማሰር አልችልም። በኃይል ሳይሆን በብልሃት ነው። እኔ የሚልሽን በሙሉ ከተገበርሽ ኤፍሬም ሁሌ ከአንቺ ጋር ከጎንሽ ይቀመጣል። ብልሃት ስትል ምን ማለት ነው? እሱ እኮ እኔን ሙሉ ለሙሉ መስማት ትቷል። ምክንያቱም አንቺን መቼም በትክክለኛው መንገድ ይዘሽው አታውቂም። እኔ የምልሽን ነገር ከተገበርሽ ግን ሁሌም ያንቺ ይሆናል። እውነትህን ነው? ኤፍሬም ሙሉ በሙሉ ወደ እኔ ይመለሳል? አዎ ይመለሳል። ወንድምን እኔ ጠንቅቄ አውቀዋለሁ። ብቻ አንቺ እኔ የምልሽን ሙሉ ተግብሪ። እሺ እኔ ምን እንደማደርግ ንገረኝ። እኔ ዝግጁ ነኝ። ምን አይነት ሰው ነው ደግሞ ዛሬ ገጠመኝ? ጭራሽ ራሷ ተጋጭታኝ እኔን ትሳደባለች። እጅግ እናቷንና ሄጄ ልጣላት እንዴ? ቆይ በቃዬን ላስቀምጥና ሄጄ በዚህ ወቃ አናቷን እላታለሁ። ለቀት መስማት ቆይ እንዴ ናሂ ምን ሆነሽ ነው እንዴ? ማን መታሽ? ግንጄ አትጩኝ። መታሽ? ምንም አልሆንኩም። ቀላል ነገር እንዴ ምንም አልሆንኩም ትኛለሽ እንዴ? ፊትሽ እኮ አልቋል። እኔ እናት ማን መታሽ? ቆይ ምንድን ነው ያልሽብኝ? ተረጋጊ። ምንም አልሆንኩም። ትንሽ አዞረኝና ወደቅኩ። አሁን ገደላል። እኔ እኮ ገና ከዚህ ቤት ስሄድ ልቤ የሆነ ነገር እንደሚፈጠር ነግሮኛል። የሆነ ነገር ነግሮኛል። አይደለም ግንጄ፣ ምንም መጥፎ ነገር የለም። አትጨነቂ። እንዴ እንዴት ነው የማልጨነቀው? አንቺ እኮ እዚህ ቤት ያለሽው ምስኪን አንድ ሴት ነሽ።